የሰው ልጅ በህይወት እስካለ ድረስ የተነፈሰ እስካለ ድረስ እስትንፋሱ እስካለች ድረስ በፍጹም ራሱ ላይ ኢንቨስት ማድረግ ማቆም የለበትም ብዬ አምናለሁ። ምንም ጥያቄ የለውም። ሰው ምንድነው ህይወት እስካለች ድረስ ራሱ ላይ ኢንቨስት ማድረግ ይችላል፣ ራሱን ማሳደግ ይችላል፣ ከትናንትና የሆነ የተሻለ ማንነት መፍጠር ይችላል፣ ከትናንትና የተሻለ እሱነት መፍጠር ይችላል፣ ከትናንትና መማር ይችላል፣ ትናንትና ከሰራቸው ነገሮች ተምሮ ራሱን የተሻለ ነገር ማድረግ ይችላል። በህይወት እስካለ ድረስ የሚያቆም ነገር አይደለም። የራስ ኢንቨስትመንት ባይዘው የሚያቆም ነገር አይደለም። ሄደክ የሆነ ጊዜ በቃ እንደዚህ እንደ የሆነ ቤት እንደሚገነባ ይሄድና በቃ ተደምድሟል አልቋል እንደሚባል ሳይሆን የሰው ልጅ ታንጾ አይጨርስም፣ መጨረሻ የለውም። እንደው ዘሞር እያወቀ በሄደ ቁጥር ዘሞር እያነበበ ዘሞር ራሱን እየተረዳ በሄደ ቁጥር ብዙ ነገር እንደሚቆርስ ነው እያወቀ የሚሄደው። ምን እንደሆነ ታውቃላችሁ? አንድ ሰው ዘሞር እያወቀ በሄደ ቁጥር ምንም እንደማያውቅ እየገባው ነው የሚሄደው። እሱ ደግሞ እንዴት አየሁት ይመስላችሁ? በመንፈሳዊ ነገርና ኢቭን የመንፈሳዊ አባቶች ካያችሁ እንደዛ ናቸው። በዓለማዊ ነገር ካያችሁ ደግሞ እንደዛ ናቸው። ምንድነው በጣም አዋቂ የሆነ ሰውዬ፣ በጣም አዋቂ የሚባል ሰውዬ ታውቃለህ ሲባል እንደ ከባህር በጭልፍ ነው የማውቀው ነው ያለው። ሰው ራሳችሁ ላይ ኢንቨስት ማድረግን በፍጹም መቆም ያለባችሁ ነገር አይደለም። ምክንያቱም ሄዳችሁ ካቆማችሁ ከዛ ካላችሁ ማንነት አይቀጥልም። ማለትም ኢንቨስት ካልተደረገ የሰው ልጅ ከዛ ካለበት አስተሳሰብ ካለበት የህይወት እይታ መቀጠል አይችልም። ጀስት እዛ ላይ ነው የሚቆመው። የሰው ልጅ የሚያድገው በሰራ ቁጥር ነው። በሰራ ቁጥር ነው የሚልስ አይምራችሁ ላይ በሰራችሁ ቁጥር ነው፣ በተንቀሳቀሳችሁ ቁጥር ነው። አንድ ላይ ቆማችሁ ኦሬዲ ቆማችኋል። ስለዚህ ሁሌም ቢሆን ራሳችሁን ክፍት ማድረግ አለባችሁ። ምንም ነገር ለመማር መዝጋት የለባችሁም። ለምን ከሚያንሳችሁ ሰው አይሆንም? ለምን ከእንስሳት አይሆንም? ለምን ከተፈጥሮ አይሆንም? ከምንም ነገር መማር ትችላላችሁ። ምን ስታደርጉ ነው? ራሳችሁን ክፍት ስታደርጉት፣ ምንም ነገር ለማወቅ ምንም ነገር ለመማር ክፍት ስታደርጉ። ይህንን የሚያሳየን ደግሞ ቅዱስ ያሬድ ነው። ኢማጂን እንግዲህ ከሆነ ሰው አይደለም የተማረው፣ ወይ ደግሞ ከእንስሳት አይደለም፣ ከትላልቅ እንስሳት አይደለም የተማረው፣ ከትል ነው የተማረው አይደል? ከትል ኢማጂን ከትንሽዬ እንስሳ ነው የተማረው። ያንን እንድታይ እንኳን አንተ ለመማር ክፍት መሆን አለበት። አይምሮህን ክፍት መሆን አለበት ያንን ነገር ለማየት። አይምራችን ክፍት ካደረግነው ይቅር ከሰው ስህተት፣ ይቅር ከሰዎች ጥሩ ነገር፣ ከእንስሳት እንኳን ከትናንሽ እንስሳት እንኳን መማር እንደምንችል ነው የሚያሳየን። እግዚአብሔር በአንድም በሌላም ሊያስተምርህ ይችላል። ግን ሊያስተምርህ የሚችለው አንተ ፍቃደኛ እስከሆንክ ድረስ ነው። አንተ ማየት እስከቻልክ ድረስ ነው። አንተ ክፍት እስከሆንክ ድረስ ነው። ትዕቢተኛ ሆነክ እንዴ እኔ ከዚህ ወይ ደግሞ አይምሮህን ዝግት ካደረከው ግን ይቅር ከትናንሽ ነገሮች፣ ከእንስሳት፣ ከትልቅ ሰው እንኳን መማር አትችልም። ምክንያቱም አንዴ እኔ አዋቂ ነው እኔ ያውቃለሁ እንዴ ከዚህ ልማር ብለህ ልብህን አደንድነህ አይምሮህን ከዘጋህ ምንም ማወቅ አትችልም። የዛሬ 10 ዓመት የምታውቀው የነበረው የዛሬ 10 ዓመት የነበረን ማንነት ከዛሬ 10 ዓመት በኋላ ብትታይም ያንን አይነት ማንነት ይዘህ ነው የምትሄደው። አንዳንድ ሰዎች የለውም እንደዛ። የዛሬ 10 ዓመት የምታውቋቸው ሰዎች እናንተ እኮ በብዙ ነገር አድጋችኋል፣ በብዙ ነገር ተቀይራችኋል፣ በብዙ ነገር ራሳችሁን አሳድጋችኋልና ሌላ ሰው ናቸው ስላችሁ በአስተሳሰብ ደረጃ የምታዩበትን ነገር በብዙ ነገር ተቀያይረዋል። ግን ከዛ ሰውዬ ስትገናኙ አረ ምንድነው አንተ ተቀይረሃል፣ እንደ ድሮ አይደለህም፣ ምንድነው እንዴ ተቀየርም? ከ10 ዓመት በኋላ 10 ዓመታት እኮ ናቸው። ቀላል አይደለም እኮ። ብዙ ነገር በህይወት አሳልፈዋል፣ ከብዙ ነገር ተምረዋል፣ ብዙ ነገር ውስጥ ላይ ያስገብተዋል። ኢማጂን አንተ ግን ያንን እዛ ላይ የቆመ ሰው ግን ምንም ነገር ራሱ ላይ ኢንቨስት ስላላደረገ እዛ ላይ ነው በቃ ዘሴም ሰው የምታውቁት ሰው እዛ ዓመት የምታውቁት ሰው ቃሉ የሚጠብቅ ሰው ልወላችሁ። ከዛ እንዳትንቀሳቀስ እንደተባለ ሰው እዛ ደርቆ እንዴ ምንድነው አንተ ብለው ደግሞ በኔጌቲቭ ነገር ኢቭን ሊያየው ይችላል። የምር
የሚያጋጥመን ሰው ስላለ ነው እንደዛ የምላችሁ። አንቺን የድሮ እንትን አይደለሽም፣ አንቺ ምንድነው ተቀየረሽ እንደዚህ ለምንድነው አንተ ያልተቀየርከው ነው። ሰው ይቀየራል እኮ የዛሬ ትንሽዬ ኢማጂን እንበልና ለምሳሌ ትንሽዬ ልጅ የምታውቁት የ5 ዓመት ልጅ የምታውቁት ከ10 ዓመት በኋላ ስታገኙት የ15 ዓመት ነው አይደል የምታገኙት። በብዙ ነገራት ይቀየራል። አወራሩ ይቀየራል፣ ፊዚካሉ ይቀየራል፣ ብቻ ሁሉ ነገር ይቀያየራልና ለምንድነው አንተ ያደገው ማለት ይቻላል እንዴ? አይቻልም። ምክንያቱም 10 ዓመታት አልፎታል፣ አድገዋል። ያንን ልጅ በብዙ ነገር አድገዋል። ሰው ልክ እንደዛ ሰው ደግሞ በአስተሳሰብ ደረጃ፣ በእይታ ደረጃ፣ በብዙ ነገራት በሚያወራው ደረጃ ለምሳሌ እንበል እናንተ የዛሬ 5 የነበራችሁ አወራርና ያሁን ዘሴም ላይሆን ይችላል ከብዙ ነገራት። እንደው መጠየቅ ያለበት ለዛ ለተቀየረው ሰው ሳይሆን ማለትም በፖዚቲቭ ወይ ለተቀየረው ሳይሆን እዛ የቆምከው ሰውዬ ራስን መጠበቅ ይኖርብሃል። ለምንድነው እዚህ ጋር የቆምኩት? ለምንድነው አንድ ሌቭል እንኳን ከፍ ያላልኩት ብለህ መጠየቅ ያለብህ ራሱ ላይ ኢንቨስት ያላደረገ ሰው ነው ብዬን ማሰውና ለማንኛውም ሁሌም ራሳችሁን ክፍት አድርጉ፣ ለመማር ዝግጁ አድርጉት። አይምራችን እስከምትሞት ድረስ በቃ በህይወት እስካላችሁ ድረስ የሰው ልጅ ያቆማል ብላችሁ ነው? አያቆምም እኮ እድገቱ አያቆምም አይደል? አያቆምም። ፊዚካሊ ሊያቆም ይችላል፣ ምንም ጥያቄ የለውም። እንደው እየቀነሰ ሊሄድ ይችላል። ግን በአይምሮ ደረጃ ግን ሁሌም ትጉ ሰው አለ አይደል? ሁሌም የሚሰራ ሰው፣ ሁሌም የሚቆፍር ሰው ምናምን ታውቃላችሁ። ልክ እንደዛ መሆን አለባችሁ። ከምንም ነገር አይምሮአችሁ ክፍት መሆን አለበት። ሰው ያላየውን ማየት አለባችሁ እናንተ። ቅዱስ ያሬድ እኮ ሰው ያላየው ነው ያየው አይደል? ለምሳሌ እንበል ማን ነው ከእንትና ተምሯል የሚባለው? ኦፍ ኮርስ ቅዱሳን አባቶች ምናምን ሊኖር ይችላሉ። ግን በእኛ ማለት በእኛ ሲታይ ግን ብዙ አይደለምና እንደዛ ራሳችንን ክፍት ማድረግ አለብን። ባይ ባይ።